አረ መደፋፈር ምንድነው እንዴ? ለምንድነው እንደዚህ የሚደፋፈሩት? ኦኬ ልጅቷ ህፃኑ ጠፍቶ ነው አይደል የሚታለቅሰው? እናንተ ደግሞ ምን ይፈሪ ነው እንዴ? እንዴት ነው በልጇ የምታፍሩ ከሆነ እናንተ ይፈሩ። እሷ ለምንድነው የምታፍረው? መከራ አይታ ስቃይ ባልተጣጥታ የወለደችው ልጅ ነው። እሱ ከየትም ጋር ሲንዘላዘል እሷ በመከራ አምሮቷን ሳትበላ አምሮቷን የሱ ጓደኞች የሷ ዘመዶች እያበሉት ነው የወለደችው ልጅ። እሱ የትም ስንዘላዘል የወለደችው ልጅ ነው። የሱ ልጅ እንኳን የሱ ልጅ ነው የአብርሃም ልጅ ነው ምናምን በቃ አይደል የአብርሃም ልጅ ነው ብሎ እየተጠራ ነው ልጅ በቃ በሩታ ስም ነው እንኳን ልጁ ራሱ መጠራት አለበት ማለት ነው። አንቺ ቡዚ ዝፍዝፍ ኦሮቶ መጋጃ ማለት ነው። እንዴት ነው ፈሪ የምትዩ ለልጅቷ? እንዴት ነው በልጅቷ የምታፍሩ? ያኔ በጻኑ እንዴት ነው የምታፍሩ? እንኳን ኦኬ ጠፍቶ ከሆነ ጠፍቶን ካልሆነ ማለት ነው እንፈልግ። የት ነው ጠፋ? ምንድነው ይሆና? በየት ነው ጠፋ? ዘበኛን ጠይቅ፣ ሰራተኛን ጠይቅ፣ እንፈልግ። እኛም እኮ ልጃችን ነው፣ እኛም እኮ ቤተሰብ ነው፣ እኛም እኮ ደማችን ነው ብላችሁ ማፈለግ አለባቸው እንጂ ይፈሪ እንዴት ነው የምታፍረው በልጅቷ? በልጇ ማለት ነው። እንዴት ትፈሪ እንዴ? እናንተ በልጆቹ የምታፍሩ ከሆነ አንቺ በልጅሽ የምታፍሪ ከሆነ አንቺ ፈሪ። እሷ ለምንድን ነው የምታፍረው በልጁ? መከራ አይተ መከራ ጠጥታ የወለደችው ልጅ ናት። የእናንተ ልጅ የእናንተ ወንድም የእናንተ አጎት ልጅ የትም አብርሃም የሚባል ባለጊ ዝንጀሮ የሚመስል ሰውዬው የትም ሲንዘላዘል እሷ መከራ በልታ የወለደችው ልጅ ነው። እንደ እሱ መዋኛ ሴቶቹን ይዞ እሷ ወንዶቹን ይዛ እየዞረች አይደለም የወለደችው። መከራ በልታ ነው የወለደችው ማለት ነው። አብርሃም አገባት እንጂ ከሄርሜላ ጋር ነው እሷ ስትወልድ እሷ ስታረግዝ ያሳለፈ። እንዴ ዛሬ ላይ ደግሞ መታችሁ ኢፈሪ ለምንድን ነው የምታፍሩ እናንተ መጋጃዎች ዝፍዝፎች ማለት ነው? ስታስጠሉ አንተ አብርሃም አሁን አንተ አባትነት ማለት ነው ትንሽ ለሉል አንድ ቀን አቅፋ በስተኬክል አቅፋ ከሆነ ማለት ነው የእውነት የአባትነት ስሜት የሚሰማ ከሆነ እንኳን ትንሽ አደነግጦም የት ነው ጠፋ? ለአንቺ ብቻ አይደለም ልጅማ የአንቺ ብቻ አይደለም ለኔም እኮ ልጅ ነው ብለህ እንኳን ትንሽ አትፈልጉ? አራ ለማፈር ይምር በጣም ነው የሚያስጠላው። እንዴ እንደዚህ አይነት ውርደት እሷዬ እንደዚህ እያለቀሰች እናንተ ሌላ ታምር ታልቅስ ምናምን እንዴ የሷ ብቻ እኮ አይደለም ልጅ እሷ ብቻ እኮ አይደለች የምትጎዳው ባይዘው ያኔ ያው ያንተ ምንም የምትጎዳው አሁን ሌላ አግብታ የለ እንዴ ከሌላ ሴት ጋር እየተጋደምክ አይደል? ልጁ ጠፍቷል። አንተ ከሌላ ሴቶች ጋር እየተጋደምክ ነው። አንተ ባለጊ አንተ ውሻ ሻርሙጣ የሻርሙጣ ልጅ ዘር ማንዘራችሁ ሻርሙጣ ማለት ነው። ባለጌዎች ሲጀምር አንተ ሶኒክ እንደ ዝንጀሮ ሶ መሳይ ሾካካ የሆናችሁ ማለት ነው። ዘር ማንዘራችሁ ባለጌዎች የቡታጀራ ሻሌዎች ማለት ነው። ሲጀምር እያንዳንድሽ እሷ እንደዚህ እያለቀሰች እናንተ ተረጋጉ የምትሉት ምክንያት ምንድነው እንዴ? የት ነው ጠፋ? ምንድነው ይሆና ብላችሁ እንኳን መፈለግ አልነበረባችሁ? ጭራሽ ካሜራ ደቀናችሁ እናንተ ትከራከራላችሁ። ምድራ ሾካካውላ በልዑል ነው ቪዲዮ የሚሰሩት እናንተ ሎሎን ደብቃችሁ ነው እንደ ቫይራል ላይ እንዲወጣ የምትፈልጉት? ሎሎን የሆነ ቦታ ላይ አስቀምጣችሁ እሷ እየተጨነቀች እሷ እያለቀሰች ነው እናንተ ቪዲዮ ቫይራል ላይ እንዲወጣ ይፈልጋችሁ? እሷ ስትጨነቅ እንደዚህ ስትሆኑ ደስ የሚላችሁ? አዎ ደስ ይላችኋል። በሱ ነው መቅጣት የምትችሉት በልዑል ነው። ምክንያቱም ድርድር ስለማታውቅ ጥናጃሞች ሶ መሳይ አውሬዎች ማለት ነው። ሶ አይደላችሁም ሲጀመርና